ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በቪዲዮ የመጣሁት የቀድሞ የዩቲዩብ ዘግቶብኛል፣ ዋርኒንግ ሰጥቶኛል ለ90 ቀን። 90 ቀን ማለት ደግሞ ረጅም ነው። ስለዚህ 90 ቀን ድረስ ያንን ከምጠብቅ ይህንን አዲስ ቻናል ልክፈት እና እስከዛ ድረስ ይህንን ላሳድግ ብዬ ነው ጓደኞቼ። እና አንድ ነገር እምላችሁ እኔ ላይ ደረሰ እንዳንተም ላይ እንዲደርስ አልፈልግም። በነገራችን ላይ ዩቲዩብ ላይ ቪዲዮ የሌላ ሰው ቪዲዮ የምናጫወት ቢቀርብን ነው የሚሻለው። በሌላ ነገር ብንሰራ ነው የሚሻለው። ለምን እኔ ዋርኒንግ የሰጠኝ በሱ ነው። እና ደግሞ ሲከተል ሚውት አላደረኩትም ነበር በሰዓቱ እና ዋርኒንግ ሰጥቶ ከላይቭ ነው ያስወጣኝ። ግን የሚገርመው ነገር ከዋርኒንግ የሰጠኝ አፕሪል ላይ ነው። ግን ደግሞ ከዛ እስካሁን ድረስ እየሰራሁበት ነበረ። ምንም አይነት ነገር ኢሜል አላከልኝም። የዛን ጊዜ ላከልኝ ለጓደኞቼ ማሳየዋቸው ለሌላ ለብዙ ሰው አሳየውኝ። ግን ምንም ችግር የለውም ነበረ ያዩትም ያሉኝ። በቃ አይ ላይቭ ከከፈተልሽ ችግር የለውም፣ ስለዚህ ዝም ብለሽ ላይቭሽን ቀጥይ አሉኝ። እኔም ዝም ብዬ ላይቭ እየሰራው ነበረ። በጣም ጥሩ እይታ ነበረው፣ አሪፍም ላይ ነበረ። የሚገርማችሁ ሰዓቴም ቆንጆ ነበረ። ግን ደግሞ ከትላንትና ወዲያ ዛሬ 3ኛ ቀን ነው መሰለኝ ምንም አይነት እይታ የለውም፣ ምንም አይነት ላይክ የለውም። አይቪና ምንድነው ነገር ብዬ እንትን ማለት ጀመርኩኝ። ቀያይራለሁ፣ አልገባኝም። ብዙ ጊዜ ኢሜይልን ቼክ አላደርግም ነበረ። ኢሜይል ቼክ ማድረግ አለብን፣ በጣም ኢሜይል ቼክ ማድረግ አለብን። እንደዛ ካልሆነ የለፋንበት ነገር በጣም ገደል ነው የሚገባውና ሁልጊዜ ኢሜይል ሲገባ ቼክ ማድረግ አለብን። ችላ ማለት የለብንም ኢሜይላችንን። እና ምንድነው ብዬ ፎቶ ነው የምቀይረው። አንዴ ፎቶ ቀይራለሁ፣ አንዴ ቪዲዮ ቀይራለሁ፣ አንዴ እስቲኛው እይታ አለው እያልኩኝ እየቀያየርኩኝ ነበረ እንትን ምለው ላይቭ። ለምንድነው ከዛ ኤረር ማለት ጀመረ። መጨረሻ ላይ ኤረር ይላል። ከዛ ኢሜይል ሲገባ ኢሜይል ላይ ዋርኒንግ አለ እና ትሬኒንግ አለኝ። ትሬኒንግ መውሰድ አለብሽ የሚል መጣልኝ። ማለት ፎሎ እየተከተልኩት ትሬኒንግ አደረኩ። ለምን ይሄንን ቪዲዮ ያለቀኩት የኔ አይደለም በይ፣ አዎ የኔ አይደለም፣ ስህተት ነው የሚለውን እየተከተልኩኝ ትሬኒንግ አደረኩ ማለት እና ትሬኒንግ ሰክሰስ አለኝ። ጨርሰሻል ትሬኒንጉን ብሎ ለወደ ነገር ላከልኝ ድጋሚ ማለት ነው ኢሜል። ከዛ ላይቭ መግባት አልከለከለኝም። ትሬኒንግን ጨርሻለሁ በቃ ብዬ ወጣሁኝ ማለት ነው። ከዛ ላይቭ ስገባ እንደነገርኳችሁ ምንም አይነት ቪው የለውም፣ ምንም አይነት ላይክ የለውም። ከዛ በኋላ ድጋሚ ዩቲዩብ ስቱዲዮ ላይ ስገባ ዋርኒንግ ይላል። ዋርኒንግ በቀይ ነው፣ ዋርኒንግ ተቀምጧል። ላይቭ ስትሪም ምናምን ነው ዋርኒንግ ተቀምጧል። እና እንደዛ ሆኛለሁ እላችኋለሁ ጓደኞቼ። የሰው ቪዲዮ ምንም አይነት ነገር ባትጠቀሙ ጥሩ ነው። የራሳችሁን የሆነ ነገር ይሁን የራሳችሁን ቪዲዮ ተጠቀሙ። ፎቶ ምናምን ያን ያህል ምንም ያየሁበት ነገር የለም። ፎቶ ምናምን ችግር የለውም፣ ምንም አያመጣም። ግን ቪዲዮ በጣም ከባድ ነው። ሚውት አድርጋችሁ እንኳን ቢሆን የራሱ መንገድ አለው ይመስለኛል የሚያውቅበትና ባይሆን ጥሩ ነው እላችኋለሁ። ይሄን ለማለት ያህል ነው። ለምን በተለይኛ እዚህ ሆነን አሁን የምንሰራ በብዙ ልፋት ነው የምንሰራውና ተደብቀን በዛው ለዚህ ብለን የምንሰራውን ነገር ድንገት እንደዚህ ዋጋ ሲያጣብን ትንሽ ይከብዳል። እና ለመጠበቅ ሞክሩ። ማለት የራሳችን የሆነ ነገር ብቻ እንዴትም ብለን የራሳችን የሆነ ነገር ብቻ ብናደርግ ጥሩ ነው እላችኋለሁ ጓደኞቼ። በእርግጥ ከባድ ነው፣ በጣም ከባድ ነው። ከባድ ነገር ቢሆንም ግን ለማለፍ እሞክራለሁ ከእናንተ ጋር ማለት ነው። እግዚአብሔር ይመስገን አሁንም ብዙዎች ሰርተውልኛል።
ከዚህም በኋላ ደግሞ ይቀጥላል። አንዴ ያው ላይቭ መግባት ከጀመርኩኝ ደግሞ እግዚአብሔር ያውቃል ከዛ በኋላ ያለውን እላችኋለሁ። ግን ሁልጊዜም ቢሆን የራሳችን ነገር ብናደርግ ጥሩ ነው። የራሳችን የሆነ ነገር በቪዲዮ ነው የምላችሁ። ቪዲዮ ሲሆን ምንም ትሁን ምንም የራሳችን ነገር ብናደርግ፣ ለምን የራሳችን ነገር እየሰራን በመሀል ሌላ ነገር ስናደርግ ሳናስበው ሁሉም ነገር ገደል ይገባል ማለት ነው። እና ተጠንቀቁ ጓደኞቼ፣ ስለሰጣችሁኝ ሁላችሁም ማለት ነው፣ ስላረጋችሁልኝ ነገር ሁሉ አመሰግናለሁኝ። ሁላችሁም ጓደኞቼ ሁላችሁም አመሰግናለሁ፣ እጅግ በጣም አመሰግናችኋለሁ። እና ያለው ነገር ይሄ ነው። እስቲ እንግዲህ ወደፊት ደግሞ እንደሚፈጠር ከእግዚአብሔር ጋር እናያለን። ሁሉም ነገር ለበጎ ነው ብዬ ነው የተቀበልኩት እና ተመስገን ብዬዋለሁ። ተመስገን ብዬ ነው የመጣሁት በድጋሚ። ከ90 ቀን በኋላ ደግሞ እንግዲህ ያኛው ሲከፈት እስቲ እሱ ደግሞ የሚፈጠረውን ነገር እናያለን። 90 ቀን ብቻ ሳይሆን ግን ኦገስት 8 ምናምን ከ90 ቀን ትንሽ ጨመር ያለ ነው። ግን ደግሞ እስቲ እግዚአብሔር የፈቀደው ነው ሁሉም የሚሆነው። አመሰግናለሁ ስላዳመጣችሁኝ። እግዚአብሔር ይስጥልኝ።